በአማራ ክልል የሚደረገው ትንቅንቅ ቀጥሎ የብልጽግናን አገዛዝ ፍርክስክሱን እየዋጣው ሲሆን እየተካሄደ ባለው የህልውና ተጋድሎ የአማራ ፋኖች ድል ማስመዝገባቸው ሲነገር የአማራ ፋኖ አንድነት በጎንደር የሜጀር ጀነራል ውባንተ አባተ አንደኛ ኮር ጣና ገላውዲዮስ ክፍለ ጦር በደራ ወረዳ አንበሳሜ ከተማ ላይ በመግባት የጠላትን ኃይል አይቀጡ ቅጣት ቀጥቶታል። የጠላት የጦር ሰራዊት ፋኖን ለማፈን በሚል ወደ ፎገራ ወረዳ ጉራምባ አቅጣጫ መንቀሳቀሱን ተከትሎ በተሰነዘረበት ጥቃት ከፊሉ ሞትና ቁስለኛ ሆኖ ከፊሉ ሲሸሽ የአማራ ፋኖ አንድነት በጎንደር የጣና ገላውዲዮስ የፋኖ አባላት አንበሳሜ ከተማ በመግባት የአማራ ጠላት የሆኑ የፖሊስ የአድማ መከላከልና የሚሊሻ አባላትን እንዲሁም መከላከያ ሰራዊትን ደምስሰው ከተማው ሙሉ በሙሉ በመቆጣጠር የአገዛዙን ተቋማት ለይቶ አገልግሎት እንዳይሰጡ በማድረግ መረጃዎችን በሙሉ ማውጣት መቻላቸው መረጃዎች ያመለክታሉ። በተጨማሪም የደራ ወረዳ ሆዳም አመራሮችን ከተደበቁበት መያዝና ከነመረጃቸው በመማረክ የጠላትን መረጃ ማግኘትም ችለዋል። ከሞት የተረፉት ጸረ አማራ ያገዛዙ ኃይሎችን ለማውጣት በሚል ከባህር ዳርና ከሐሙሲት የተነሳው ወራሪ የጦር ሰራዊትም ወደ ከተማው ሲገባ የጣና ገላውዲዮስ የፋኖ አባላት በድጋሚ መንገድ ላይ ክፉኛ መተውታል። በተመሳሳይ በጎጃም ቀጠና የአማራ ፋኖ በጎጃም ሁለተኛ ተፈራ ዳምጤ ክፍለ ጦር ዮሐንስ አለማየሁ ብርጌድና መብረቆ ተፈራ ብርጌድ በጥምረት ባደረጉት ከፍተኛ ትንቅንቅ ድል አስመዘገቡ። እንደ ምንጫችን ገለጻ ሁለቱ ብርጌዶች ከጎንጂ ቆለለዋ ቆሎ መሻጫ እስከ ሞጣዋ አስተሪዮ ቴሌ ድረስ በጥምረት ባደረጉት ተጋድሎ ወደ አካባቢው ተንቀሳቅሶ የነበረው የብልጽግና ሰራዊት አይቶት በማያውቀው መልኩ አይቀጡ ቅጣት መቀጣቱ ነው የተገለጸ። የአገዛዙ የጦር ሰራዊት ከባህር ዳር አዴትና ጎንጂ ያለ የሌላ ኃይሉን በማሰባሰብ የአማራ ፋኖ በጎጃም ሁለተኛ ተፈራ ዳምጤ ክፍለ ጦር ዮሐንስ አለማየሁ ብርጌድ ከሚያስተዳድራት ጎንጂ ቆለላ ተነስቶ መብረቆ ተፈራ ብርጌድ ወደሚያስተዳድራት ወደ ሞጣ አቅጣጫ የተንቀሳቀሰ ቢሆንም በዮሐንስ አለማየሁ ብርጌድ በመብረቆ ተፈራ ብርጌድና በሁለተኛ ተፈራ ዳምጤ ክፍለ ጦር የፋኖ ኃይሎች ክፉኛ ተመቶ አብዛኛው ሙትና ቁስለኛ ተደርጎ የተረፈውም አይቀጡ ቅጣት ተቀጥቶ እንዲሸሽ ተደርጓል። ውጊያው ትላንት ከጠዋቱ 2 ሰዓት ከቆሎ መሸጫ ከተባለ ቦታ ላይ ጀምሮ መብረቆ ተፈራ ብርጌድ ወደሚያስተዳድራት ሞጣ አስተሪዮ ወደምትባል ቦታ ተስፋፍቶ ከቆሎ መሻጫ እስከ አስተሪዮ ባለው የሁለቱ ወረዳዎች መገናኛ ቀበሌዎች ላይ የተደረገ መሆኑ ሲነገር የፋኖ ኃይሎች በአራቱም አቅጣጫ ቀድሞ ገዢ ቦታዎችን በመያዝ ጠላትን መተንፈሻ በማሳጣት አዋክበው ክፉኛ መምታት መቻላቸውና የአገዛዙን ቅስም የሰበረ ድል ማስመዝገባቸው ነው የተገለጸ። እንደ ምንጫችን ገለጻ የተደረገው አውደ ውጊያ በፋኖ በኩል እጅግ በጣም መናበብ የማጥቃት ወኔና ፍጥነት የተሞላበት ነበር ተብሏል። በውጊያው ሰዓት ላላወቀው ለብልጽግና እኩይ ዓላማ ውድ ህይወቱን እየገበረ የነበረውን ሚሊሻ ፖሊስና አድማ መከላከል እንዲሁም መከላከያውን የተመለከቱ ምንጫችን ከቆሎ መሻጫ አስተሪዮ ከአስተሪዮ እስከ ቆሎ መሻጫ በከበባ እየተመላለሰ ሲመታ ሩጫውን ላይ የሰው የበግልገል የሰረቀ ቀበሮ ይመስል ነበር ሲሉ ምንጮች ተሳልቀውበታል። በዚህ ውጊያ ዙ 23 ተኳሹን ጨምሮ 31 የመከላከያ ሰራዊት አባላት 14 ሚሊሻና 7 ፖሊስ በድምሩ 52 የብልጽግና ወንበር አስጠባቂ ሲደመሰሱ ከ33 በላይ የሚሆኑት የአገዛዙ ኃይሎች ደግሞ ቁስለኛ መደረጋቸው ነው የታወቀ። ቁሳዊ ኪሳራን በተመለከተ ዙ 23ቱ ከነ መኪናው በነበልባሎቹ በፋኖች ድሽቃ ተመቶ ከጥቅም ውጭ ሆኖ ቆላ ባታና ሰርዶ ከተባሉ 2 ቦታዎች ላይ ለመጠገን ሙከራ ያደረገ ቢሆንም የፋኖ ኃይሎች እየተከታተሉ የመጠገኛ ሰዓት አሳጥተው ቁራሌያቸውን ይዘው እንዲመለሱ አስገድደዋቸዋል ነው የተባለ። ውጊያውን የሁለተኛ ተፈራ ዳምጤ ክፍለ ጦር ምክትል ወታደራዊ አዛዥ ሻለቃ ታዘበው ስየና የክፍለ ጦሩ መች ኃይል ዘመቻዎች የመብረቁ ተፈራ ብርጌድ የጦር አዛዦችና ዘመቻዎች የዮሐንስ አለማየሁ ብርጌድ ጦር አዛዦችና ዘመቻዎች እንዲሁም ሌሎችም በየደረጃው ያሉ የክፍለ ጦርና የሁለቱ ብርጌድ አመራሮች በጥምረት መምራታቸውን የደረሱ መረጃዎች ያመለክታሉ። የኮሎኔል ታደሰ ሙሉነ ብርጌድ አበራ ሙጬ 3ኛ ሻለቃም ጠላትን አይቀጡ ቅጣት ቀጥቶ ድል ያስመዘገበ ሲሆን አገዛዙ ደግሞ በበቀል ንጹሃን ላይ አሰቃቂ የሆነ ግድያ ትላንት መፈጸሙ ነው የተነገረ።
ከዚህ ጋር ተያይዞ የኮሎኔል ታደሰ ሙሉነ ብርጌድ በሚንቀሳቀስበት ቀጠና የብልጽግና ዋና መረጃና ደህንነት የሆነን ሰው በቁጥጥር ስር አውለዋል። መነሻውን ባህር ዳር ያደረገው መዳረሻውን ገርጨጭ ከተማ ያደረገው ይህ መረጃ ሰጪ ከክልል ኮሚሽን ተልእኮውን ሊያሳካ ሲል ያበራ ሙጭ ሶስተኛ ሻለቃ በቁጥጥር ስር አድርገው እርምጃ ወስደውበታል። በፋኖች ቁጥጥር ስር የዋለው የአገዛዙ መረጃ ሰው ሲፈተሽ ከአገዛዙ ጀነራሎች እንዲሁም ከክልሉ አመራሮች ጋር የተደዋወለበት ስልክና የስራ ማስኬጃ ተብሎ የተሰጠው 13,000 ብር አብሮ በቁጥጥር ስር እንዲውልም ተደርጓል። በዕለቱ የባህር ዳር ፖሊስ ኮሚሽን በስልኩ ደውሎ ስልኩን የፋኖ ኃይሎች ሲያነሱት ወዲያውኑ ዘግቶታልም ነው የተባለ። የአማራ ፋኖ በጎጃም በግንዶይን ከተማም ጀብዱ ፈጸመ። ትላንት ሚያዝያ 19 ወር 2017 ዓ.ም አመሻሽ ላይ 9ኛ ሳሙኤል አወቀ ክፍለ ጦር አረንዛው ጎንቻ ብርጌድ ግንዶይን ከተማ በመግባት የጠላት ኃይል የነበረበትን ቴክኒክ ኮሌጅ ተቆጣጥሮ ጀብዱ ፈጽሟል። በዚህ አውደ ውጊያ አገር ሰላም ብሎ ሲዝናና የነበረ የወራሪው ስታፍ አመራር የተደመሰሰ ሲሆን በቁጥር በርከት ያለ የጠላት ኃይል ሙትና ቁስለኛ መደረጉ ነው የተሰማ። ይህ በእንዲህ እንዳለ በብርሃኑ ጁላ የሚመራው ያገዛዙ የጦር ሰራዊት ተስፋ በመቁረጥ እየፈረሰና በየቀጠናው ለፋኖ እጅ እየሰጠ ነው። ትላንት 28 ያገዛዙ የሰራዊት አባላት ከነመሳሪያቸው ፋኖን ተቀላቀሉ። 10 አድማ ብተና ከጎንቻ ከተማ በመውጣት ከነ አመራራቸው አረንዛው ጎንቻ ብርጌድ ውስጥ ገብተዋል። 10 ሚሊሻይ ደግሞ ከጁቤ ከተማ በመውጣት አብራጅት ብርጌትን ሲቀላቀሉ 4 መከላከያዎች ደግሞ ከመርጦ ለማርያም ከተማ በመውጣት አባይ ሸለቆ ብርጌድን ተቀላቅለዋል። 4ቱ ደግሞ ከአዲስ ቅዳም ከተማ በመውጣት የ10 አለቃ ኤፍሬም አጥናፉ ብርጌድን መቀላቀላቸውን ነው በዛሬው ዕለት የተረጋገጠው። እንደ ምንጫችን ገለጻ ትላንት 28 የአብይ አህመድ ሰራዊት ወደ ፋኖ ተቀላቅለዋል። ከትላንት በፊት ደግሞ ከ83 በላይ የጠላት ኃይል ፋኖን መቀላቀላቸውን መዘገባችን የሚታወስ ነው። በጎንደር ቀጠናም በርካቶች አማራ ፋኖ አንድነት በጎንደርን ተቀላቅለዋል። በጎንደር ቀጠና ያገዛዙን ወንበር አንጠብቅም፣ ህዝባችን ላይ አንተኩስም ያሉ የአድማ ብተና አባላት ከተገፈው የአማራ ህዝብ ጎን ለመሰለፍ እንደ ጉንዳን የያዙትን ይዘው ፋኖን መቀላቀላቸውን እንደቀጠሉ ሲሆን ትላንት የተቀላቀሉትም አንጋፋውንና የበርካታ ጀብዱ ባለቤት የሆነውን ጎንደር የበጋሻው ክፍለ ጦር ነው። ሻለቃ ስመው ታደገን ጨምሮ ከ10 በላይ የአድማ ብተና አባላት አገዛዙን በመክዳት የአማራ ፋኖ አንድነት በጎንደር ጎንደር የበጋሻው ክፍለ ጦርን ትላንት ተቀላቅለዋል። የአድማ ብተና አባላቱ ከነ ሙሉ ትጥቃቸው ማለትም 10 ክላሽንኮቭ መሳሪያ፣ 18 ቦምቦች፣ 23 ካዝናዎች ከበርካታ የክላሽ ተተኳሾች ጋር በመያዝ ተመድበው ከነበረበት ቦታ በመነሳት ወደ ግዙፉና ታሪካዊው የጎንደር የበጋሻው ክፍለ ጦርና ሁሰናይ አንዳርጌ ብርጌድ በመምጣት የተቀላቀሉ ሲሆን አባላቱ በብርጌዱ መሪ አርበኛ ዋና አሙሃይ እና በሌሎች የብርጌድ አመራሮች እንኳን ደህና መጣችሁ አቀባበል ተደርጎላቸዋል። ሌሎቹ 3 አድማ ብተናዎችም ከነሙሉ ትጥቃቸው ደግሞ አጼ ፋሲለደስ ብርጌድን መቀላቀላቸውን የተነገረ። ፋኖን የተቀላቀሉት የአድማ ብተና አባላት እንዳሉት ለዚህ ለበሰበሰና ተስፋው ተሟጦ እንደ እብዱሽ ያገኘው ለሚናከስ ያገዛዙ ስርዓት ማገዶ ሆነን ማገልገል ስለሌለብን ህዝባችንን መርጠን የህዝባችንን ጥያቄ ከወንድሞቻችን ጋር ሆነን ለመመለስ በማሰብ ወደ ፋኖ አባላቶች ጦር መተናል ይላሉ። አክለውም ፋኖ ከህዝብ ጋር ሆኖ የጀመረውን የህልውና ትግል በድል ለማጠናቀቅ ዋናውና ትልቁ መንገድ በአንድነትና በጋራ መታገልና ማታገል ስለሆነ እንደኛ ጊዜ ሳያጠፉ ቀሪ አገዛዝ ወንበር አስጠባቂ የሆኑ የአማራ ልጆች በቅርበት ከምታገኙት የፋኖ አደረጃጀት ተቀላቀሉ የሚለው ጓዳዊ መልእክታችን ነው ብለዋል። የአማራ ፋኖ አንድነት በጎንደር የፋኖ ኃይሎችም ከህዝባችንና ከወንድሞቻችን ላይ አንተኩስም፣ የእናታችንን ጡት አንነክስም ብለው ለሚመጡ የመከላከያ የአድማ ብተናና የሚሊሻ አባላት እንዲሁም የፖሊስ አባላት በተለያዩ መንገድ የስርዓቱ አገልጋይ ለሆኑ ሁሉ በራችንን ከፍተን የምንቀበላችሁ መሆኑን አውቃችሁ በማንኛውም ሰዓት እንድትመጡ ጥሪያችንን እናስተላልፋለን ሲሉ ነው ያሳወቁም። ሌላ በኩል ከክልሉ ውጭ ያሉ የአማራ ተወላጆች ስቃይ ላይ መሆናቸው ተገለጸ። በማዕከላዊ የኢትዮጵያ ክልል ጉራጌ ዞን የአማራ ተወላጅ የተለያዩ መዋቅራዊ በደሎች እየደረሱባቸው ሲሆን ንጹሃን ለዓመታት ያፈሩትን ሀብት ንብረት ጥለው እየተሰደዱ እንደሆነ ነው የተረጋገጠ። በጉራጌ ዞን በዋልጋ ዳርጌ አበሽጌ ወረዳዎችና ወልቂጤ
ከተማ የአማራ ተወላጆች በአገዛዙ አገልጋይ ካድሬዎች ግፍ እየተፈጸመባቸው እንደሆነ የተረጋገጠ ሲሆን ምክንያቱ ደግሞ የፋኖ ደጋፊ ናችሁ፣ ለፋኖ መረጃ ትሰጣላችሁ በሚል ረብ የለሽ ምክንያት መሆኑ ነው የተነገረ። እስካሁን በርካታ የአማራ ማንነት ያላቸው ወጣቶች በብልጽግና ካድሬዎች በጉራጌ ዞን ታፍነዋል፣ ተደብድበዋል፣ እንዲሁም ሀብት ንብረታቸው እንዲወድም ተደርጓል። ከዚህ በተጨማሪም የአማራ ማንነት ያላቸው መምህራንም ጥቃት እየተፈጸመባቸው መሆኑ የተገለጸ ሲሆን ስማቸው እንዳይጠቀስ የጠየቁ ምንጫችን በወልቂጤ ዩኒቨርሲቲ የአማራ መምህራን ጥቃት እየደረሰባቸው እንደሚገኝ አረጋግጠዋል። ጥቃት አድራሹ የተቀናጀ አገዛዙ ኃይል በመሆኑ ለማን ማሳወቅ እንዳለባቸው ግራ ስለመገባታቸውም ነው ምንጫችን የነገሩን። እኛም ከበርካታ ምንጮች ለማረጋገጥ እንደሞከርነው በተጠቀሱት ዞኖች ላይ የሚኖሩ የአማራ ተወላጆች ከህግ አግባብ ውጭ ግድያ፣ እገታ እንዲሁም ድብደባ፣ ሀብት ንብረት ዘረፋ እየደረሰባቸው ነው። የብልጽግና ቡድን አማራ የሆነ ፍጥረትን ለማጥፋት በዘመተበት የአማራ ግዛት የሚደርስበትን የወታደራዊና ፖለቲካዊ ኪሳራ ለማካካስ በሚመስል መልኩ ከክልሉ ውጭ ያሉ የአማራ ተወላጆችን በዚህ መልኩ ማሰቃየቱ ወደ ስልጣን ከመጣበት ቀን ጀምሮ የሚተገብረው እቅዱም ሆኗል። ይህ በእንዲህ እንዳለ በኦሮሚያ ክልል በተለይም በምስራቅ ወለጋና በምዕራብ ወለጋ በርካታ አማራዎችም በአገዛዙ ኃይሎች ከፍተኛ ሰቆቃ እየተፈጸመባቸው እንደሆነ ተረጋግጧል።